ሰላም የተወደዳችሁ የሜንቶር ሪች ኤአይ ዌብ አፕ ተጠቃሚዎች እና የዚህ ዩቲዩብ ቻናል ተከታታዮች በድጋሚ ለማታውቁኝ ስሜ ፍጹም ተሾመ ይባላል። ዛሬ አዲስ ቪዲዮ ይዤ መጥቻለሁ። ዛሬ ማውራት ያሰብኩት ምንድን ነው፣ እዚህ ዌብ አፕ ላይ የተለያዩ ፊቸሮችን አካተናል ብዬ ባለፈው በሰራሁት ቪዲዮ ተናግሬያለሁ። ዛሬ ካካተትናቸው ፊቸሮች አንዱን ፊቸር ለመናገር ነው። ይህም ፊቸር ምንድን ነው? ስኮላርሺፖችን ኦር የተለያዩ ኦፖርቹኒቲዎችን በመላው ዓለም የሚወጡ ኦፖርቹኒቲዎችን እየሰበሰብን እዚህ ዌብሳይት ላይ እያካተትን እንገኛለን። ማንኛውም ሰው እዚህ ዌብ አፕ ላይ አካውንት ክሬት በማድረግ አይዘር ሜንቲ ሆኖ ሜንት ሆኖ አካውንት ክሬት በማድረግ እዚህ ዌብሳይት ላይ የምናካተታቸውን የተለያዩ ኦፖርቹኒቲዎች ማየትና አፕላይ ማድረግ ይችላል። እኛ ያው በየሳምንቱ አፕዴት እናደርጋለን። ለምሳሌ ስንጀምር እዚህ ዌብሳይት ላይ ወደ 50 ኦፖርቹኒቲዎች ብቻ ነበሩ። አሁን ግን በየሳምንቱ ባደረግነው አፕዴት ወደ 410 የሚሆኑ ኦፖርቹኒቲዎች አሉ። የተለያዩ ኦፖርቹኒቲዎች ሰዎች አፕላይ ማድረግ እንችላለን ብለው የሚያስቡትን ኦፖርቹኒቲ እዚህ ላይ በማየት አፕላይ ማድረግ ይችላሉ። የትም ዌብሳይት ላይ ሄዶ መፈለግ አይጠበቅባቸውም። ኦር ሊንክድኢን ላይ ቀኑ ሙሉ ስክሮል ማድረግ አይጠበቅባቸውም። እዚህ ላይ እኛ በዓለም ዙሪያ የሚወጡ ኦፖርቹኒቲዎችን እየሰበሰብን እዚህ ላይ በየሳምንቱ አፕዴት እናደርጋለን። ስለዛ የትም መሄድ ሳይጠበቅባችሁ እዚህ ዌብሳይት ላይ ያያችሁ አፕላይ ማድረግ ትችላላችሁ። ከዛም በተጨማሪ ለምሳሌ አንድ ኦፖርቹኒቲ አይታችሁ ምን አይነት ዶክመንት ማዘጋጀት እንዳለባችሁ ባታውቁ ወይም እንዴት አፕላይ ማድረግ እንደምትችሉ ባታውቁ አንድ ለሜንተሮች ሜንተርሺፕ ሪኩዌስት በመላክ ከነሱ ልምድ መካፈል ትችላላችሁ። ሜንተርሺፕ ሪኩዌስት ልካችሁ ደግሞ ሜንተርሺፕ ሪኩዌስታችሁ ባይቀበሉት በተለያየ ምክንያት እዚህ ዌብሳይት ላይ የኮሚኒቲ ፔጅ አለ። ኮሚኒቲ ፔጅ ላይ ፖስት ብታደርጉ ጥያቄያችሁን፣ ለምሳሌ ስለ አንድ ስኮላርሺፕ ያላችሁን ጥያቄ ፖስት ብታደርጉ እዛ በተመሳሳይ መንገድ የሄደ ሰው ካለ ያለውን ልምድ ለእናንተ ሼር ሊያደርግ ይችላል። ከዛም በተጨማሪ ደግሞ እኛ የሰራናቸው ቪዲዮዎች አሉ። ስለ ስኮላርሺፕ፣ እንዴት ስኮላርሺፕ መፈለግ እንዳለባችሁ፣ ምን አይነት ዶክመንት ማዘጋጀት እንዳለባችሁ፣ ዶክመንታችሁን ስታስገቡ ምን መጨመር እንዳለባችሁ፣ ምን መቀነስ እንዳለባችሁ እኔ በግሌ የሰራሁት 3-4 የሚሆኑ ቪዲዮዎች አሉ። እነሱን በማየት ለስኮላርሺፖቹ ራሳችሁን ማዘጋጀት ትችላላችሁ። ከዛም በተጨማሪ ያስገባናቸው ጋይዶች አሉ። ለምሳሌ ስኮላርሺፕ ጋይድ ኦር ስኮላርሺፕ እንዴት እንደሚፈልግ ጋይድ የሚያደርጓችሁ ዶክመንቶች እነሱንም ማንበብ ትችላላችሁ። ስለዛ እኛ ጊዜና ሪሶርስ አውጥተን የምንሰበስባቸውን ኦፖርቹኒቲዎች በደንብ መጠቀም ትችላላችሁ ብለን እናስባለን። ኦፖርቹኒቲዎቹ ተዘጋጅተዋል። ከአሁን የሚጠበቀው እናንተ የሚያስፈልገውን ዶክመንት አሟልታችሁ በስርዓት አፕላይ አድርጋችሁ ኦፖርቹኒቲዎችን ወደ ጥቅም ማዋል ነው። ከዛም በተጨማሪ ይሄ ኦፖርቹኒቲ እነዚህ ኦፖርቹኒቲዎች ለብዙ ሰዎች እንዲደርስ የምታዩ ሰዎች ቪዲዮዎችን ለሰዎች እንዲደርስ በማድረግ ሼር በማድረግ ይህንንም ዩቲዩብ ቻናል ሰብስክራይብ በማድረግ ለብዙዎች እንዲደርስ አድርጉ። ለሁላችንም የሚበቃ ኦፖርቹኒቲ አለ። እርስ በርሳችን በመተጋገዝ አንዱን መጥቀም ይችላል። ዋናውም ዓላማ ይሄንን ዌብሳይት ስንጀምር እንደ በጎ አድራጎት ነው። ከኛ በፊት የነበሩ ሰዎች ያደረጉልንን ፌቨር ለመመለስ ነው ይሄንን ነገር እየሰራን ያለ ነው። ዌብሳይቱንም ደቨሎፕ ብናደርግ ኦር ቪዲዮን ብንሰራ ለእኛ የተደረገልን ነገር ለሚመጣው ትውልድ በማድረግ ለማካካስ ነው ይህንን እየሰራን ያለ ነው። ስለዛ ይህንን ቪዲዮ የምታዩ ሰዎች ኦር ይህን ኦፖርቹኒቲ የምታዩ ሰዎች ለሌሎች በማጋራት ኦፖርቹኒቲዎቹ ለሌሎች እንዲደርስ አድርጎ
ከዛም በተጨማሪ ይህንን ቪዲዮ ሼር አድርጉ፣ ዩቲዩብን ሰብስክራይብ አድርጉ፣ ዌብሳይቱን ለሌሎች ለማያውቁ ሰዎች አስተዋውቁ። ለዛሬ እዚህ ላይ ላፍቃ። ስላዳመጣችሁኝ አመሰግናለሁ። በሚቀጥለው ሌላ ፊውቸር ይዤ እመጣለሁ። ቻው።